ሃይ ጋይስ ዛሬ የመጣሁት በረንደም ቪዲዮ ነው። በሰው ጥያቄ ነው። አሜሪካ ውስጥ እየኖራችሁ ፕሮዳክት ፖስት አደረግ ሊንኩ አይታየንም፣ ዋጋው ስንት ነው፣ ሊንኩን በውስጥ ላኪልኝ የምትሉኝ ሰዎች አላችሁና አንዷ እህቴ ሁሌ ስለምጠይቀኝ ስክሪን ሪከርድ አድርጌ በኢንስታግራም ላኩላትና እሷ ደግሞ ለምን በዚህ ዙሪያ አንድ ቪዲዮ አሰሪም ብዙ ሰው እንደዚህ ይፈልጋል ማያቅ ሰው አለ ስትለኝ ኦኬ ብዬ አንድ ቪዲዮ ለመስራት ወሰንኩኝ ማለት ነው። የምታውቁ ሰዎች ማየት የለባችሁም። ማታውቁ ሰዎች ካላችሁ ግን ፕሮሰሱን አሳያችኋል። ትሄዳላችሁ፣ የምትፈልጉትን ፕሮዳክት ሰርች ካረጋችሁ በኋላ ሊንኩን ትጫናላችሁ። እያሳየው ነው። ከዛ ስክሮል ስታደርጉ ይመጣል ፕሮዳክቱ ወደ ታች። ከለር ትመርጣላችሁ፣ ሳይዝ ትመርጣላችሁ። ለምሳሌ ታናልኩኝ ሳይዝ እንደ ኳንቲቲ የሚለው ሳይዛችሁንና በብዛት የምትፈልጉ ሰዎች ካላችሁ ብዛቱን ትሞላላችሁ ማለት ነው። ከዛ መረጥኩኝ፣ ላርጅ ታን ብዬ መረጥኩኝ። ከለር እያስመረጠኝ ነው። አርቱ ካርት የምትሉት ሌላ ፕሮዳክት መግዛት የፈለጋችሁ ነገር ካለ አንድ ላይ እንድታዙ ማለት ነው። አርቱ ካርት ያላችሁ ሌላ ፕሮዳክትም ለማሳየት ብዬ ያስገባዋለን። እዚህ ጋር ብዛቱን 3 ነበር ያስቀምጠውና አውቄ ነው እያሳየው ነው። ብዛቱን ቼክ እንድታረጉ ሳታዙ በፊት ማትፈልጉ ነገር ካለ ክሳራ ነው ማለት ነው። 3ቱን አዛችሁ ቼክ አውት ስትሉ ኦርደር አደረጋችሁ ማለት ነው። ግን ማትፈልጉ ከሆነ ሌሎችን አንዱን ብቻ ይሄን ሼፐሩ የምትፈልጉ ከሆነ እሱን ብቻ ባይ ትላላችሁ። የባንካችሁን ኢንፎርሜሽን ይጠይቃል። እሱን ከሞላችሁ በኋላ ፕሌስ ኦርደር፣ በቃ ኦርደር አደረጋችሁ ማለት ነው። ኢዚ ነው። ግን አድሬሳችሁን እንዳትረሱ። መጀመሪያ ሁሉንም አድሬሳ ሁሉም ነገር ዘሴም ነው፣ እንደ ቀደመው ነው። ይሄኛውንም ዝም ብዬ ነው ገብቼ እያሳየው ያለሁት ታይቱ ጋር እንጂ ፕሮሰሱ ዘሴም ቲንግ ነው። መርሳት የሌለባችሁ ነገር ስማችሁና አድሬሳችሁን፣ የቤት ቁጥራችሁን በስርዓቱ ሙሉ ሳትሳሳቱ፣ የባንክ ኢንፎርሜሽናችሁን እንደዛው። ከዛ ውጪ በጣም ኢዚ ነው። ኦንላይን የምታዙ ሰዎች ከዚህ በፊትም ታውቃላችሁ። ዘሴም ቲንግ ነው። በጣም ኢዚ ነው። ይሄን ለጠየቁኝ ሰዎች ብቻ ነው እያብራራው ያለሁት እንጂ ቢግ ዲል ሆኖ አይደለም። ጥያቄ ስላገኘው ስሪልኝ ስለተባልኩ ነው። አይ ሆፕ ይሄ ይጠቅማችኋል። ያልገባችሁ ሰዎች ካላችሁ መጠየቅ ትችላላችሁ፣ መልሳለሁ። ባይ ቴንክ ዩ ሶ ማች።